ክርክር ትወጃለሽ? ክርክር ትወዳለህ? ስታሸነፍስ እንዴት ነው? አንተ እንደምታሸነፈው ወይስ ሌሎች ሰዎች? የክርክርና የክርክር ኢፌክት ወይ የክርክር መጨረሻ ምን ይመስላል? እስቲ አብረን እንመልከት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንደምታውቁት በጸባያችን በባህሪያችን መከራከር፣ እኔ አሸንፋለሁ፣ እኔ ያውቃለሁ፣ እኔ ከአንተ የበለጠ ሰበቦችን ማምጣት እችላለሁ፣ ሪዝኖችን ማምጣት እችላለሁ በሚል መከራከር እንወዳለን። ያ ክርክር ብዙ ጊዜ ለሰዓታት፣ ለቀናት፣ ለረጅም ጊዜ ሊሄድ ይችላል። ግን የክርክርን ኢፌክት አስባችሁታል? ኢን አወር ኮንሽስ ማይንድ፣ እውነተኛው ጭንቅላታችን ውስጥ አንተም አንቺም ታውቂዋለሽ ማን እውነት ላይ እንዳለ። ግን ክርክሩ ውስጥ ከገባን ደግሞ እጅ መስጠት አንፈልግም። እኔም ማሸነፍ ነው ፈልገው፣ አንተም አንቺም ማሸነፍ ነው የምትፈልጉት። ችግሩ ግን እኔም አንተም አንቺም እውነታው ማን ጋር እንዳለ እያወቅን እጅ ላለመስጠት ብቻ እንከራከራለን። ያ ክርክር ኮንቲኒየስሊ እየቀጠለ የማያልቅ ከባለቤታችን ጋር መከራከር፣ ከልጆቻችን ጋር፣ ከአባቶቻችን፣ ከእናቶቻችን፣ ከጎረቤት፣ ከስራ ባልደረቦቻችን፣ ከስራ አለቆቻችን፣ ከፖለቲካ ባለስልጣኖቻችን፣ ከትምህርት ቤት፣ ከአስተማሪ፣ ከተማሪ ነንስታፕ ክርክር። እስቲ አስቢው ከትንሽ ደቂቃ በፊት ወይ ከጊዜያት በፊት የነበረው ክርክር እውነተኛው ሰው ማን ነው? ያ ሰው ወይስ አንተ አንቺ? እንዴት ሳለቀ? እስከ መቼስ ይሄ ክርክር ይቀጥል ይሆን? አስቡት። እውነታው ፀሐይ ከሆነ ጨረቃ ከሆነ የሚያከራክረን ነገር የለም። እውነት ነው፣ ውሸት ነው፣ የሚያከራክረን ነገር የለም። ብርሃን ነው፣ ጨለማ ነው። ግን ብርሃን አይደለም ብለን የምንከራከርበት ስቴጅ ሁሉ ደርሰናል። በተለይ በሶሻል ሚዲያ እድሜ ማለት ነው። እንደ አንድ ሐዲስ ልንገራችሁ፣ በዛ ልቋጭላችሁ። ሰውየው ዶክተር ነው፣ የዛ ጊዜ ዶክተር ነው፣ የረሱል ሰለላሁ ዐለይሂ ወሰለም ጊዜ ዶክተር ነው። እና ቃሉ እንዲህ ነው፣ ኢነ አልሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሽሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲላሁ ፈላ ሙድለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ የምትለው አባባል ብዙ ጊዜ በኹጥባ ላይ ሼኾች ሙሃደራ ሲያደርጉ ወይ ሼኾች ንግግር ሲጀምሩ የአላህን በላይነት የሚያሳይ ቃል ነው። እንደምታውቁት በዚህ ቃል ብቻ ያመነ ሰው አለ። በዚህ ቃል ብቻ እስቲ አስቡት። እኔ እናንተ ቁርአን ሙሉ ወርዶብን አልቀየረንም። ሐዲስ ስንት ሺህ ሐዲስ መጥቶ አልቀየረንም። ይሄ ሰው ግን ዲማጅ የሚባል ሰውዬ እንዳልኩ በጊዜው ዶክተር ነው። የሌላ ከተማው ነዋሪ ነበርና የሆነ ጊዜ መካ ይመጣል። መካ ሲመጣ የመካ ሙሽሪኮች ቁረይሾች ምን ይሉታል? ይሄ ሰውዬ ያመዋልና ዲማጅ እስቲ እባክህ ሂደህ ተመልከተው ይሉታል። ሰውየው የሚሉት ረሱል ነው ሰለላሁ ዐለይሂ ወሰለም። ዲማጅም ረሱል ሰለላሁ ዐለይሂ ወሰለም ጋር መጣ። ያመሃል አሉ። እብደት ከሆነ ወይ ጥንቆላ ተደርጎብህ ከሆነ መድኃኒት ላድርግልህ፣ ያመሃል ወይ? ረሱልም ሰለላሁ ዐለይሂ ወሰለም አልተቆጡም። እስቲ የምለውን ስማ አሉት። ሌላም ነገር አላሉም። ኢነ አልሐምዱሊላህ አሁን ያልኳት ምስጋና ለአላህ ነው፣ ነሕመዱሁ የምናመሰግነው፣ ወነስተዒኑ የምንጠጋው። ይህንን የጨረሱለት ረሱል ሰለላሁ ዐለይሂ ወሰለም ልክ እነሱ ሙሐመዱ ረሱሉላህ የሚለው ጋር ሲደርሱ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ብሎ ነው እስልምናን የተቀበለው ይሄ ሰውዬ። እኔና አንቺ ምን አይነት ፋክት ወይ ምን አይነት ኤቪደንስ ወይ ምን አይነት ብናገኝ ነው ምንቀየረው፣ እጅ የምንሰጠው፣ የምንሸነፈው? መሸነፍ አልለውም እኔ። at some point somebody have to give up, right? አንተም አንቺም አላሸነፍም ብለን የምንከራከር ከሆነ ፋክቱ ምን እየሆነ ነው የሚሄደው? የሚያሸንፍ አካል ሊኖር አይችልም። ልክ እንደ ዘመኑ ፖለቲከኞች ዛሬ ፀሐይ ወደዚህ ነች ብለው ፀሐይን ጨረቃ ያደርጓታል። ነገ ኖ ይሄ ደግሞ ኮከብ ነው ይላሉ። ኖ ይሄ አይደለም ማርስ ነው ይሉሻል። በቃ መዋዠቅ ሊሆን ነው። ግን ይሄ ሰውዬ በዚች አባባል ብቻ ሻሃዳ መያዝ ከቻለ እኔና አንቺ
ምን አይነት ምስክር ምን አይነት ኤቪደንስ ቢኖር ነው ኖ ይነዋል እኔ ትክክለኛ አይደለሁም አንተ ነህ ትክክለኛ አንቺ ነሽ ትክክለኛ ብለን እጅ የምንሰጠው ወይም የምናቆመው? አስቡት። እንዲያውም ከክርክር ወደ ጭቅጭቅ ሆኗል ዘንድሮ። እኔም የራሴ ፔጅ አለኝ፣ ወጣለሁ፣ ለፈልፋለሁ። አንተም የአንተ ፔጅ አለ፣ አንቺም የአንቲ ፔጅ አለሽ፣ እዛ ላይ ትወጫለሽ። ቦና እንደዚህ ነው፣ እኔም ወጣለሁ፣ አንተ እንደዚህ ነው፣ እንደዛ ነው። እውነት ግን እውነት ነው። ወላሂ እንውደድም እንጥላም፣ ፀሐይ ነች፣ ጨረቃ ጨረቃ ነው። እውነት ነው፣ ውሸት ነው። ሰውየው ምንድን ነው ያለው አሉ? እውነትን ማን ነው የሚያሸንፈው ሲሉት እምቢተኛ። እውነትን ሊያሸንፍ የሚችለው እምቢ ያለ ሰው ብቻ ነው። ቢኮዝ ፀሐይን ፀሐይ አይደለም ብሎ የሚከራከር ሰው እንዴት አድርገህ ነው የምታሳምነው? እንዴት አድርገሽ ነው የምታሳምኘው? ፀሐይን ጨረቃ ነው ብሎ የሚከራከርሽን ሰው እንዴት አድርገሽ ነው የምታሳምኘው? and that's the point. I think we get to that point right now. በዚህ ዘመን እዛ ስቴጅ ላይ ነው መሰለኝ ያለ ነው። አላህ ይሰትርን ኢንሻአላህ። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።